ሰላም የዚህ ኮይን ወለድ ቤተሰቦች፣ ዛሬ በዚህ ቪዲዮ የምናየው ቺሊ አፕ ላይ ሰርተን ያገኘውን ሊቶክን ዊዝድሮ ካደረግን በኋላ ወደ USDT ልንቀይረው ስንል ትሬድ ኢዝ ኖት ሰፖርትድ የሚል ከሆነ እሱ እንዴት አድርጋችሁ ፊክስ እንደምታደርጉ ነው በዚህ ቪዲዮ ማሳያችሁ። ቪዲዮ እንደምትወዱ ስለማልጠራጠር ላይክ ማድረጋችሁ እንዳትረሱ። ሊቶክናችን ስዋፕ ልናደርግ ስንል እንደዚህ በሚሆንበት ሰዓት ምንድነው የምናደርገው? ቢትኪት ዋሌት ላይ እዚህ ጋር እንደምትዩት ዲስከቨሪ የሚል አለ፣ ወይም ደግሞ ሌሎች ላይ ዌብ3 ዋሌቶች ላይ ደግሞ ዲአፕ ብሎ ሊያስቀምጥላችሁ ይችላል። እዚህ ጋር ግን ዲስከቨር ነው የሚለው። እኔ ዲስከቨሪ የሚለውን እጫናለሁ። ዲስከቨሪ የሚለውን ከተጫንኩ በኋላ እዚህኛው የሰርች ባር ላይ ፓንኬክ ስዋፕ ብለን ሰርች እናደርጋለን ማለት ነው። ፓንኬክ ስዋፓችን ከፍቷል። የፓንኬክ ስዋፕን ሊንክ ከታች አስቀምጥላችኋለሁ። እሱን ሊንክ ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው እናንተ ዲአፕ ላይ። እንደምትዩት የኔ ዋሌት ኮኔክት ሆኗል። መጀመሪያ ግን ዲስኮኔክት ላድርግላችሁና ለእናንተ ለማሳየት እንዲመች አሁን ዲስኮኔክት አደርገዋለሁ። ወደ መጀመሪያ ላይ ስትመጡ ልክ በዚህ መልኩ ዊንዶው ይመጣላችሁ ማለት ነው። ኔትወርክ ኢቴሪየም ላይ ከነበረ እዚህ ጋር እንደምትዩት አሁን ባይናንስ ላይ ነው። ኢቴሪየም ላይ ከነበረ ወደ ባይናንስ ቼን ትቀይሩታላችሁ። ምክንያቱም እኛ ስዋፕ ልናደርግ ያሰብነው ሊቶክን ያለው ባይናንስ ስማርት ቼን ላይ ስለሆነ ማለት ነው። ይህን ካደረግን በኋላ ኮኔክት የሚለውን እንጫናለን። ኮኔክት የሚለውን በምንጫንበት ሰዓት ላይ ሁለት ያመጣልናል ማለት ነው። ከሁለቱ ላይ እናንተ ለምሳሌ የምትጠቀሙት ትረስት ዋሌት ከሆነ የትረስት ዋሌት ከመጣላችሁ የትረስት ዋሌት፣ አሊያም ደግሞ የእናንተ ዋሌት ካልመጣላችሁ እዚህ ጋር የምትሄድ ኢንጀክት የሚለውን እንመርጣለን ማለት ነው። ኢንጀክት የሚለውን በምንመርጥበት ሰዓት ላይ አውቶማቲካሊ እየተጠቀምነው ነው ያለውን ዋሌት ጀስት ኮኔክት ያደርግልናል ማለት ነው። ኢንጀክት የሚለውን እነካለሁ። እንደምትሄድ ዋሌቴን ከዌብሳይቱ ወይም ስዋፕ ለማድረግ የምንጠቀምበትን ዌብሳይት ጋር ኮኔክት አድርጎልኛል ማለት ነው። ከዛ በኋላ እዚህ ጋር ካመጣን በኋላ ከላይ BNB በሚለው ቦታ ላይ ስዋፕ ልናደርግ ማለትም ወደ USDT ልንቀይረው የፈለግነውን ቶክን እናስገባለን። አሁን በዚህ ቪዲዮ ላይ ሊቶክንን ስለሆነ ወደ USDT ልንቀይር የፈለግነው ሊቶክንን እናስገባለን። ክሊክ እናደርጓለን BNB የሚለውን። BNB የሚለውን በምንነካበት ሰዓት ላይ እዚህ ጋር ቶክኖች ያመጣላችኋል ማለት ነው። እንደምትዩት እዚህ ጋር ሊቶክን መጥቶልኛል ማለት ነው። ግን ሊቶክን ብላችሁ በምትጽፉበት ሰዓት ወይም ደግሞ እንደዚህ በምትገቡበት ሰዓት ላይ ሊቶክኑ ካልመጣላችሁና ማይታይ ከሆነ እዚህ ዊንዶ ላይ ምንድነው የምታደርጉት? ኮይንጂኮ የሚባለውን አፕ እሱ ላይ ከገባችሁ በኋላ ሰርች የምታደርጉባት ባር እዚህ ጥግ ላይ ያለች እሷን እንጫናለን። ከተጫነም በኋላ ሰርች ባሩ ላይ መተን ስዋፕ ልናደርግ ያሰብነውን ቶክን ስም እንጽፍለታለን። ስም በምንጽፍበት ሰዓት ላይ እንደምትዩት በዚህ መልክ እኛ ሰርች ባደረግነው ተመሳሳይ የሆኑትን ይደረድርልናል ማለት ነው። ከተደረደሩት ውስጥ እኛ የፈለግነውን እንመርጣለን። እኔ እዚህ ጋር ላቭ ኤርኒንግ ጆይ የሚለው አለ፣ እሱን ክሊክ አደርጋለሁ ማለት ነው። እንደምትዩት ቶክኑ በዚህ መልክ ከፍቶልኛል። ቻርቱን ማየት ትችላላችሁ። የአንድ ሊቶክን በስንት USDT እየተመነዘረ እንዳለ ብዙ ነገር መረጃ ይሰጣችኋል ማለት ነው። በዛ ክሪፕቶ ከረንሲ ላይ ያሉ ኢንፎርሜሽኖች ኒውሶች ሊሆኑ ይችላሉ። ምን ኤክስቼንጆች ላይ ሊስት እንደተደረገ ምን ኤክስቼንጆች ላይ ተጠቅመን ወደ USDT መቀየር እንደምንችል ያሳየናል። አሁን ያለነው ከላይ እንደምትዩት ኦቨርቪው፣ ኢንፎ፣ ማርኬት እያለ የሚቀጥላለ። እኛ የምንፈልገው ኢንፎ የሚለውን ስለሆነ ኢንፎ የሚለውን እንጫናለን። ኢንፎ የሚለውን ከተጫንም በኋላ ከታች እንደምትዩት ኮንትራት አድሬስ የሚል አለ። ኮፒ በዚህ መልክ ታደርጋላችሁ። ግን እኔ የኮንትራት የሊቶክን ኮንትራት አድሬስ ዲስክሪፕሽን ላይ ማስቀምጥላችሁናል። ከዛ መውሰድ ትችላላችሁ። አሁን ከዚህ ኮንትራቶችን ኮፒ ካደረግን በኋላ እንመለስና ቅድም ስዋፕ ልናደርግ ወደ አሰብንበት ዋሌት እንሄዳለን ማለት ነው። ከላይ እንደምትዩት ሰርች ኔም እና ስላሽ አድርጎ አድሬስ ይላል ማለት ነው። ስለዚህ እሱን እንጫንና ቅድም ኮፒ ያደረግነውን ኮንትራት አድሬስ እዚህ ጋር መተን ፔስት እናደርጋለን። እንደምትዩት ፔስት በምታደርጉበት ሰዓት ላይ እንደዚህ ይመጣላችኋል። አሁን እኔ ጋር ኦልሞስት አክቲቭ ሆኗል። ግን እናንተ የመጀመሪያ ጊዜ በምትነኩበት ሰዓት ላይ ስዋፕ ልታደርጉት ያሰባችሁ ሊቶክን ሪስክ ያለው ቶክን ነውና በትክክል ፈቅዳችሁ ነው ስዋፕ የምታደርጉት ብሎ ዊንዶ ነገር ይከፍትላችኋል። እሱን አይ አንደርስታንድ ብላችሁ ነክታችሁ ኮንቲኒው ማድረግ አለባችሁ ማለት ነው። ከዛ በኋላ ሊቶክናችሁን እዚህ ጋር ካስገባችሁ በኋላ ስዋፕ ልታደርጉት ወደፈለጋችሁ ደግሞ ቶክን ከስር ትጽፋላችሁ ማለት ነው። እኔ ሊቶክኑ ወደ USDT ስለሆነ መቀየር የፈለኩት እዚህ ጋር ከስር መጣና ኬክ የምትለዋን ቶክን ወደ USDT ቀይረዋለሁ። ይኸው እዚህ ጋር BNB ብሎ USDT የምትለው ቶክን አለች። እሷን እንመርጣለን። USDT የሚለው ኔትወርክ ተመርጧል። ስለዚህ አሁን ምንድነው የምናደርገው ማለት ነው? ስዋፕ ልናደርግ ያሰብነውን አማውንት ማስገባት ነው ቀጣይ ስቴፕ የሚሆነው። እዚህ ጋር በራሳችሁ መጻፍ ትችላላችሁ። አለ በዛ ደግሞ ሙሉን ደግሞ መቀየር የምትፈልጉ ከሆነ ከላይ የዋሌት ምልክት አሳይቶ የሚያስቀምጥልን የቶክን ብዛት አለ። እሱን እንጫናለን።
እኔ እንዳለ ስዋፕ ለማድረግ ስለምፈልግ ቀጥታ ዋሌቱን እጫናለሁ ማለት ነው። እንደምታዩት ሙሉን ካስገባ በኋላ ስዋፕ ከተደረገ በኋላ ማገኘውን አማውንት መጠን ከስር ጽፎልኛል። ከላይ ያለው $1 ከ79 ነው። ከታች የማገኘው በዩኤስዲቲ $1 ከ79 ነው ብሎ አሳይቶኛል። ስዋፕ የሚለውን እጫናለሁ። ከዛ በኋላ ኮንፍርም ስዋፕ የሚለውን ትጫናላችሁ። እንደዚህ ከመጣላችሁ በኋላ አውቶራይዝ የምትሉን ከስር ያለችዋን አውቶራይዝ የሚለውን ትጫናላችሁ። ሲግኒቸር የሚለውን ትጫናላችሁ። ከዛ እንደዚህ ሲምጣላችሁ ደግሞ ኮንፍርም የምትሉን ትጫናላችሁ። ትራንዛክሽን በትክክል ተጠናቋል ማለት ነው። ሊቶክናችንን ልከን በዩኤስዲቲ ቀይረናል ማለት ነው። ከዛ በኋላ ኤክስንተችንን እንወጣለን። ከጨረስን በኋላ እንደምታዩት ቅድም የነበረኝ ሊቶክን እንዳለ የለም። እንደምታዩት እዚህ ጋር ዜሮ አድርጎታል። ከታች ደግሞ በዩኤስዲቲ $1 ከ78 ሳንቲም የሚሆን አማውንት ጽፎልኛል ማለት ነው። ስለዚህ በትክክል ሊቶክናችን ወደ ዩኤስዲቲ ስዋፕ ሆኗል ማለት ነው። ስለዚህ አሁን እዚህኛው ላይ እንውጣና ወደ ዋሌታችን ሄደን ቼክ እናደርጋለን። ኤክስን እንጫን። እንደምታዩት ሊቶክናችን የለም ማለት ነው። በዩኤስዲቲ ነው ያለው። ሪፍሬሽን ማድረግ ማየት እንችላለን። በዚህ መልክ የሰራ ነው ሊቶክን ስዋፕ ልናደርገው እንኳን በቀጥታ በዋሌት ስዋፕ ለማድረግ ወይም ትሬድ ለማድረግ በምናስብበት ሰዓት ላይ እምቢ ካለን በዚህ መልክ ያለንን ሊቶክን ወደ ዩኤስዲቲ ስዋፕ ማድረግ እንችላለን። የስዋፕ ያደረኩበትን ፓንኬክ ስዋፕ ሊንክ ከስር ኮሜንት ሴክሽን ላይ ማስቀምጥላችሁ ይሆናል። በተጨማሪ ደግሞ የሊቶክን ስማርት ኮንትራክት አድሬሱን ከስር ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እሱን ኮፒ አድርጋችሁ መጠቀም ትችላላችሁ። እንደ ሁልጊዜው ቪዲዮውን ስታዩ ያልገባችሁ ግልጽ ያለው ነገር ካለ ኮሜንት ሴክሽን ላይ ጥያቄ መጠየቅ ትችላላችሁ። በተጨማሪም ደግሞ ዚኮይን የሚል ቴሌግራም ግሩፕ አለን። እዛ ላይ ገብታችሁ ሀሳባችሁን በደንብ ማንሳት ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።